አመጋገብሽ አስተካክለሽ ስፖርት ጀመረሽ ሰውነትሽ እየተስተካከለ ካልሆነ ስህተትሽ ምን እንደሆነ ልንገርሽ። አየሽ ሆርሞንሽ ማለት ነው ወደ ውፍረት እንድትገቢ እያደረገሽ ነው ያለው። ወይም ደግሞ ጥሩ ቅርጽ ከሌለሽ ሰውነትሽ በአጠቃላይ ማለት ነው እዚህ ላይ ቦርጭ አለብሽ፣ እዚህ ላይ ከከሳሽ መቀበጫሽ አካባቢ ይህ ከሆነ ሆርሞንሽ እንዲዛባ እያደረግሽው ነው። በምን? ጭንቀት ህይወትሽ ሙሉ እየተቆጣጠረ ነው ያለው። አየሽ ራስሽን የምታረጋጊበት መንገድ ያስፈልግሻል። ለምሳሌ አሁን አንቺ ጂም ውስጥ ሳውና ካለ እሱን ሳውና ዝም ብለሽ አይተሽው ከምታልፊ ማለት ነው ግቢ ለ15 ደቂቃ ቆይና ውጪ። ጭንቀትሽ በተቻለሽ አቅም ለመቀነስ ሞክሪ። አረልም ከርበት ሰው እንቅልፍ በስነ ስርዓት ለመተኛት ሞክሪ። ምክንያቱም እሱ ነው አንቺ የሚያስተካክልሽ። አመጋገብሽ ስፖርትሽ አስተካክልሽ ማትለወጪ ከሆነ ሜቢ እዛ ላይ ነው ችግሩ። ወይም ደግሞ በቂ የሆነ ፕሮቲን እያገኘሽ አይደለም፣ ጡንቻዎችሽ እያጣሽ ነው ያለሽው ማለት ነው። አየሽ ለመክሳት ብለሽ አንቺ ምንድነው እያረግሽ ያለሽው? ምግብ እየቆጠብሽ ነው። ቅርጽሽ ከዛ እየተበላሸ ይመጣል ማለት ነው። እንዲህ አይነት አመጋገብ ካለሽ ደግሞ እመኚ እድሜሽ 20 30 ያለሽ እያለ የ40 50 ሴት ነው የምትመስዪው፣ የ60 ዓመት ሴት። ኦኬ። ስለዚህ እነዚህ ነገሮች አስተካኪ፣ ህይወትሽ ይቀየራል። በርሽልኝ።